በሰላም ለተሰጠኝ እድል በጣም የኤርትራ ኮሚኒቲ በጣም አመሰግናለሁ። ለአርበኛው ታጋይ ፕሮፌሰር እዚህ መጥቶ ስላገናኝ ደግሞ በጣም አመሰግናለሁ። እየተታገላችሁ ያላችሁ ትግል በጣም እንደግፋለን። ኤርትራ ኮሚኒቲ ይሄ ዛሬ የተደረገ ያለው የሁለታችን ህዝብ ግንኙነት ዘግቶ የተደረገ ነው። ይሁን እንጂ ጀምረናል ብለን እናምናለን። እንደተናገረው ወንድም በወያኔ የሁለታችን ህዝብ ጠላት ነው። የኤርትራና ኢትዮጵያ ህዝብ ጠላት ብቻ አይደለም። የቀርና አፍሪካው የሞተ 50 ሚሊዮን ህዝብ ደግሞ ጭምር ጠላት ነው። ስለዚህ አብረን መታገል አለብን። እየተታገልን ነው ደግሞ ያለ ነው። ስለዚህ በሰኔ 21 ሰላማዊ ሰልፍ አለ። ከጎናችን ቆማችሁ የኢትዮጵያን ሰንደቅ ዓላማችሁ ይዛችሁ ከመጣችሁ ሁለት መልእክት አለው። አንደኛ መልእክት ለዓለም ህዝብ የኢትዮጵያና የኤርትራ ወንድማሞች ናቸው ያለ ነው። ሁለተኛው መልእክት ደግሞ የወያኔ አምባገነናዊ ስርዓት የኛ ጠላት ነው። አብረን እየተታገልን ነው። ለሁለታችን ህዝብ አይወክልም ነው። ስለዚህ በፔቲሽኑ ደግሞ 150 የሚሆኑ የሚያክሉ ሰዎች ፊርማ አስቀምጠዋል። በጣም አመሰግናለሁ። የብቻ ነው የምናገረው። ድል ለኢትዮጵያና የኤርትራ ህዝብ።